እሺ ተመልካቾቻችን እንደምን ቆያችሁ? ሰላም ለእናንተ ይሁን በያላችሁበት ቦታ። ቻፕተር 2 ኔትወርክ በሚለው እንደገና ዩኒት 1 ከጨረስን በኋላ ወደ ዩኒት 2 እንቀጥላለን ማለት ነው። ቻፕተር 2 ኔትወርክ ነው። ኔትወርክ ማለት ምን ማለት ነው? እንቀጥላለን። What is a computer network? በዚህ አጋጣሚ ባካችሁ ይሄንን ቻናላችንን ላይክ፣ ሰብስክራይብ፣ ሼር አድርጉልን እንድትተባበሩ ዘንድ በትህትና እንጠይቃለን ማለት ነው። ወደ ትምህርታችን እንሄዳለን። What is computer network? ኮምፒውተር ኔትወርክ ማለት ምን ማለት ነው? ወይም ኔትወርክ ማለት ምን ማለት ነው? ኮምፒውተር ኔትወርክ ማለት ምናልባት ለምሳሌ ሶሻል ኔትወርክ ማህበራዊ ትስስር ሊኖር ይችላል። አሁን ግን እኛ በዋነኝነት የምንማረው ኮምፒውተር ኔትወርክ ማለት ምን ማለት ነው? Computer network is two or more computing devices connected together to share resource and exchange information. ኮምፒውተር ኔትወርክ ማለት ሁለት እና ከዛ በላይ የሆኑ ኮምፒውቲንግ ዲቫይሶች ወይም ቁሶች ኮኔክትድ ይሆናሉ ቱጌዘር። ለምንድን ነው ኮኔክትድ የሚሆኑት? ሼር ሪሶርስስ የተለያዩ ምንጮችን መረጃዎችን ምን ለማድረግ ነው? ለመለዋወጥ፣ ለመቀያየር። ለምሳሌ በኔትወርክ አማካኝነት ነው ከፕሪንተር ከኮምፒውተራችን ወደ ፕሪንተራችን መረጃን ሼር የምናደርገው። ስለዚህ በዛ አንግል ምክንያት መረጃ ምን ይሆናል ማለት ነው? ሼር ይሆናል ወይም ኤክስቼንጅ እናደርጋለን። አንድን ፋይል ወደ ሌላ ከዚህ ከአንደኛ ኮምፒውተር ወደ ሌላ ኮምፒውተር ስንልክ በመካከል ምን አለ ማለት ነው? ኔትወርክ አለ ማለት ነው። ስለዚህ አሁን ለምሳሌ ከኮምፖነንት ወይም ኖዶቹ ኮምፒውተር፣ ፕሪንተር፣ ፕሪንተር ነው። ሰርቨር ክላይንት ሲጠይቅ ሰርቨሩ ሪኩዌስት ያደርገዋል። ስለዚህ ክላይንት ውስጥ ምን ስቶሪ ይሆናል ማለት ነው? በጣም ሂግ የሆነ ወርልድ ለምሳሌ ቤስት ለዚህ ጎግልን ማንሳት ወይም ክሮሞችን ማንሳት እንችላለን። ራውተር ይሄ ዋይፋይ ነው። እሺ ስለዚህ ኮኔክት አድርገን እነዚህ ሁሉ ምንድናቸው? ኮምፖኔንቶች ናቸው። ለምን? ለኔትወርክ። ስለዚህ በዚህ አንግል ምንድነው ኮምፒውተር ማለት ኔትወርክ ማለት ተብላችሁ ከተጠየቃችሁ አብዛኛው ኮምፒውተር ኔትወርክ ማለት ነው ከተባላችሁ computer network is two or more computing devices connect together to share what resource and exchange information የምናደርግበት መንገድ ነው ማለት ነው። ትራንስሚሽን ሚዲያ ለምሳሌ በመካከሉ ላይ ትራንስሚሽን ሚዲያዎች ይኖራሉ። ኬብል ይኖራል፣ ዋየርለስ ሲግናል ይኖራል። ለምሳሌ ኬብል ዩሲቢን በመጠቀም ከኮምፒውተር ወደ ስልኬ ምን ማድረግ ይችላል? ፋይልን ትራንስፈር ማድረግ ይችላል። ሁለቱንም ብሉቱዝ ኮኔክት በማድረግ ፋይልን ትራንስፈር ማድረግ ለተለያዩ ሚዲያዎችን፣ ኦዲዮዎችን ትራንስፈር ቪዲዮዎችን ማድረግ ይችላል ማለት ነው። ስለዚህ በመካከሉ ምን ስላለ ነው ማለት ነው? ኮምፒውተር ኔትወርክ የሚባል ነገር ስላለ ነው ማለት ነው። ስለዚህ ራውተር አሁን ለምሳሌ ራውተር ይሄንን አሁን እኔ እዚህ ጋር ሲያደርግ ዳውንሎድ አደረኩ። ምን ተጠቅም ራሱን ራውተሩ ምንድነው? ዋይፋይ ለምሳሌ እኔ ኢንተርኔት ኮኔክት አድርጌ 45ን ኮኔክት በማደርግበት ጊዜ በመካከላቸው ኔትወርክ ነው። መረጃን ሼር አድርጌ ይሄንን ዳውንሎድ ማድረግ ይችላል ማለት ነው። ፕሮቶኮሉ አሉ ሩል ፎር ኮሚኒኬሽን የራሳቸው ሆነ ፕሮቶኮሎች አሏቸው ማለት ነው። ለምሳሌ ቲሲፒ ትራንስሚሽን ኮሚኒኬሽን ፕሮቶኮል ይባላል። ሌላኛው ደግሞ ምንድነው? ዩዲፒ የሚባሉ አሉ። ዩዲፒ ዩዘር in datagram protocol and transmission communication protocol. Visually a simple diagram showing two computer connect to a printer and a server. ምሳሌ አሁን ኮኔክት እንዴት እንደሆኑ ላሳያችሁ ነው እዚህ ቦታ ላይ እና የኮኔክሽን እንዴት እንደተፈጠረ ማለት ነው። በጣም አሁን ሰርቨር ነው ካለ ኦል እነዚህ ሁሉ እያንዳንዳቸው ሼር ያደርጋሉ መረጃ ወርልድ ላይ ሆነ። ለምሳሌ አሜሪካ ላይ ያለውን መረጃ በኔትወርክ አማካኝነት በመጠቀም ማድረግ እንችላለን ማለት ነው፣ ማወቅ እንችላለን ማለት ነው። ስለዚህ እነዚህ ሁሉ ወርልድ ላይ ያለ እነዚህ ለምሳሌ ይሄ ምንድነው ራውተር ነው ሊሆን ይችላልና
ስለዚህ በእንደዚህ ሁሉ አማካይነት ምን ማድረግ እንችላለን? መረጃ ሼር የምናደርግበት ወይ ነው ማለት ነው። ሌትስ ጎ አድቫንቴጅ ኦፍ ኔትወርኪንግ። ለምሳሌ ምንድነው የኔትወርኪንግ ጥቅሙ? አድቫንቴጁ የመጀመሪያ ሪሶርስ ሼር ማድረግ። ሪሶርስን ሼር ማድረግ ምን አይነት ሪሶርስ? ፋይል ሊሆን ይችላል፣ ፕሪንተር ፋይል እንደ አፕሊኬሽኖችን፣ ኦዲዮችን፣ ቪዲዮዎችን፣ የተለያዩ ነገሮችን ሼር ለማድረግ ኔትወርክ ያስፈልገናል ማለት ነው። እሺ ሪሶርስ ሼር ለማድረግ። ሁለተኛ ዳታ እንደ ኢንፎርሜሽን ሼሪንግ፣ ኢዚ ኮላቦሬሽን ኦን ዶክመንት፣ ዳታችንና ኢንፎርሜሽናችንን ሼር ለማድረግ። ኮሚኒኬሽን ኢሜል፣ ኢንስታንት ሜሴጅ፣ ቪዲዮ ኮንፈረንሲንግ። ለምሳሌ ኢሜል እንላላካለን፣ ኢንስታንት ሜሴጆችን እንላላካለን፣ ቴክስት፣ ቪዲዮ ኮንፈረንሲንግ እንፈጥራለን። በምን አማካኝነት? በኔትወርኪንግ አማካኝ። ስለዚህ ለኮሚኒኬሽን ዳታ እንደ ኢንፎርሜሽን ሼር ለማድረግ ሪሶርስ ሼር ለማድረግ አንዱ ትልቅ ጥቅም ነው ከኔትወርክ። ሴንትራላይዝድ ማናጅመንት እንደ ሴኩሪቲ፣ ኢዚ ባክአፕ እንደ ዩዘር ማናጅመንት። ለምሳሌ ይሄንን ክላውድ ኮምፒውቲንግን በመጠቀም ምን ማድረግ እንችላለን ማለት ነው? ማወቅ እንችላለን። ስለዚህ የጠፋብንን ሁሉ መመለስ እንችላለን። ኮስት ኢፊሽንስ ሼሪንግ ኤክስፔንሲቭ ሃርድዌር እንደ ሶፍትዌር በማድረግ ቪዥዋሊ አይከን ፕሬዘንቴሽን በፕሪንተር ዶክመንት፣ ኢሜል፣ ኢንቨሎፕ ይላልና ይሄንን እናንተ ማየት ትችላላችሁ በስልካችሁ ላይ ጉግል ወይም ክሮም ውስጥ ገብታችሁ ስለ ፕሪንተር ዶክመንት ላይ እንዴት ሼር እንደምናደርግ እንቀጥላለን። ታይፕስ ኦፍ ኔትወርኪንግ። ፓን ማለት ፐርሰናል ኤሪያ ኔትወርክ። ለምሳሌ ቬሪ ስሞል a few meters connecting to smart point to a wireless headset እና ቪያ ብሉቱዝ። ምሳሌ ቪያ ብሉቱዝ ፓንን ስንጠቀም ይሄ አሁን ፓን። ስለዚህ ማውዜን ኮኔክት ከምን ጋር አድርጌያለሁ? ከኮምፒውተር ጋር። አንድ ሄድሴትን ከምን ጋር ኮኔክት አድርጋለሁ? ከኮምፒውተር ጋር። ሞባይልንስ እንዲሁ፣ ፕሪንተርንስ እንዲሁ። የተለያዩ ነገሮችን በጣም አጭር በሆነ ወይም ሾርት ነው few ሜትር ፐርሰናል ኤሪያ ኔትወርክ ብቻ የምንጠቀመው። ለምሳሌ ማውዜን ኮኔክት አድርጌ ነው ያለሁት። ስለዚህ ሞባይላችሁን በብሉቱዝ አማካኝነት ወይም በኬብል አማካኝነት ኮኔክት አድርጋችሁ የምትጠቀሙበትን ፐርሰናል ኤሪያ ኔትወርክ ይባላል። ቬሪ ስሞል ነው፣ few ሜትር፣ በጣም few ሜትር ላይ ብቻ የሚሰራ ነው። ኮኔክቲንግ ስማርት ፖይንት ቱ ዋየርለስ ሄድሴት ብሉቱዝ። እና እዚህ ጋር ላን አለ፣ ሎካል ኤሪያ ኔትወርክ ነው። ይሄ ሬንጁ ሲንግል ቢልዲንግ ኦር ካምፓስ ውስጥ አሁን የኛ ዋቸሞ ዩኒቨርሲቲ ነው አሁን የሚገኘው እና ይሄ የሚጠቀመው ምን አይነት ኔትወርክ ነው ከተባላችሁ ሎካል ኤሪያ ኔትወርክ ይባላል። ከኔትወርክ ታይፖች ውስጥ ለምሳሌ ሃይ ስኩል ላይ የምትገኘው የእናንተ ትምህርት ቤት የሚጠቀመው ምናልባት ኔትወርክ ሊኖረው ይችላል። ያ ኔትወርክ ሎካል ኤሪያ ኔትወርክ ይባላል። ታይፑ ምንድነው ተብላችሁ ከተጠየቃችሁ ኤግዛምፕል ሆም ዋይፋይ ኔትወርክ ኦር ኦፊስ። ምሳሌ ዋይፋይ ሊኖር ይችላል በቤታችሁ ያ ሁሉ እና ኦፊስ ወይም ላይ ያለ ማለት ነው። አንድ እንትን ሆም ውስጥ ቢልዲንጎች ውስጥ ካምፓሶች ውስጥ የምንጠቀመው ሁሉ ምን ይባላል? ላን ይባላል ማለት ነው። ላን ይኸው እዚህ ጋር ሴንትራላይዝድ የሆነ አንድ ለምሳሌ ወይም ዲስትሪቢዩትድ አንድ ቦታ ያለ ይኖራል ማለት ነው። ስለዚህ ለዛች ብቻ የምንጠቀመው ላን ይባላል ማለት ነው። ይሄ እያንዳንዱ ኮኔክት የሚሆንበት ማለት ነው። ቀጣይ እኛው ላን ነው። ዋየርለስ ሎካል ኤሪያ ኔትወርክ ነው። ላን ዛት ዩዝ ዋየርለስ ሲግናል ወይም ዋይፋይ። ይሄው እዚህ ጋር የአንዱ ዋይፋይ አርጄ ያለችን ሁሉም ኮኔክት አድርጓል። ከዚህ ኮኔክት አድርጓል። ስለዚህ በእነዚህ አሁን ሶስቱ እነዚህ ኮኔክት ያደረጉት ከምን አንፃር ነው? ለምሳሌ ይሄ ከዚህ ራውተር ይሄ ብቻ ኮኔክት አድርጓል። ከዚህ ሁሉ እነዚህ ምን አድርጓል ማለት ነው? ኮኔክሽን ይለስናል። ምንም ኬብል ሳያስፈልግ ኮኔክት እናደርግበትን ዋየርለስ ሎካል ኤሪያ ወይም ደብሉ ላን እንላለን ማለት ነው። ቪላን ማለት እንችላለን። ማን ማለት ሜትሮፖሊታን ኤሪያ ኔትወርክ ሲቲ ኦር ላርጅ ካምፓስ፣ በጣም ለካምፓስ የምንጠቀምበት
ለተለያዩ ትላልቅ ዩኒቨርሲቲዎች ውስጥ የምንጠቀምበት ነው ማለት ነው። አድቫንቴጅስ ማለት የራሱን አድቫንቴጅ አለው፣ የራሱን ደግሞ ዲስአድቫንቴጅ አለው። ኔትወርክ ኮኔክቲንግ ኦል ብራንችስ ኦፍ ባንክ ኢን ዋን ሲቲ በጣም ማለት አንድ ብራንች ውስጥ ኔትወርክ ኮኔክቲንግ ኦል ብራንችስ ኦፍ ባንክ ኢን ዋን ሲቲ አንድ ሲቲ ውስጥ የሚገኙ ምኖች የሚጠቀሙበት ነው። የባንክ ቅርንጫፎች የሚጠቀሙበት ምንድነው? ሜትሮፖሊያን ኤሪያ ለተወሰነበት ለአንድ ሲሆን ሲቲ ቅርንጫፎች የሚጠቀሙበት ማለት ነው። ዋን ማለት ወርልድ ነው። ዋይድ ኤሪያ ኔትወርክ ስፓን ካንትሪ ኦፍ ዘ ግሎብ አሁን አክሰስ ማድረግ እንችላለን። ወርልድ ላይ ያለውን ነገሮችን አክሰስ ማድረግ እንችላለን። ለዛ ኤግዛምፕሉ ትልቁ ማነው ማለት ነው? ኢንተርኔት። በኢንተርኔት አማካኝነት ምን ማድረግ እንችላለን? ለምሳሌ ወርልድ ላይ ጎግል ላይ ገብቼ ሰርች ሳደርግ ለምሳሌ አንዳንድ ጊዜ ላይ ሳይመጣልኝ ሲቀድምን የለም እንላለን፣ ኢንተርኔት የለም ማለት ነው። ወርልድ ላይ ያለውን ነገሮችን አክሰስ ማድረግ የምንችልበት መንገድ ነው ማለት ነው። ስለዚህ የላኖች ስብስብ ምን ይባላል? ዋይድ ኤሪያ ኔትወርክ ይባላል። የሎካል ኤሪያ ለምሳሌ ዋቸሞ ዩኒቨርሲቲ አለ፣ እንዲሁም ደግሞ አዲስ አበባ አለ፣ የአሜሪካ ዩኒቨርሲቲ አለ። በቃ የተለያዩ ስፍራ ላይ የሚገኙትን ሁሉ መረጃ አክሰስ የምናደርግ በኢንተርኔት አማካኝነት። ለዛ ደግሞ የትኛው ኔትወርክ ታይፕ ነው ተብለን ስንጠየቅ ዋይድ ኤሪያ ኔትወርክ ማለት ነው፣ ለግሎብ ማለት ነው። ስለዚህ አድቫንቴጅ እንደ ዲስአድቫንቴጅስ ኦፍ ኦል ኔትወርክ ታይፕ የራሳቸው የሆነ አድቫንቴጅ እና ዲስአድቫንቴጅ አላቸው ማለት ነው። ቀጣይ ላይ ይህንን አድቫንቴጃቸውና ዲስአድቫንቴጃቸውን በሰፊው እናያለን ማለት ነው። ስለዚህ እናንተ እኛ የበለጠ እንድንሰራ በጣም እንድታበረታቱን ዘንድ እንላለን ማለት ነው። ሰላማችሁ በያለችበት ቦታ ይብዛ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። ጋድ ኦልዌይዝ አስ መልካም ቀን ይሁንላችሁ ማለት ነው።